እንግዲህ አሁን ለይተን ማየት እንችላለን። ከዚህ ከ5 ዓመት በታች ህጻናትን በሚመለከት በእኛ ብሔረሰብ ቅድም እንዳልኩት 42331 ህጻናት ያልተመዘገቡትን አግኝተናል። ቤት ለቤት መረጃ ስንሰበስብ በ2017 በጀት ዓመት 34657 ወይም ደግሞ 81.8% እኛ 80% ህጻናትን መዘግባለን ነው ያለው። ከጠቅላላው ደግሞ አጠቃላይ ከጠቅላላው 81.8% ይሄ ትልቅ ውጤት ነው። በነገራችን ላይ 2016 በተመሳሳይ አንድ ዓመት ውስጥ 7934 ህጻናት ናቸው የተመዘገቡት። ስታነጻጽረው 34657 እና 7934 4 ወይም 5 እጥፍ በላይ ነው ማለት ነው። በእውነት ይሄ ሊሆን የቻለው ጋቢሴ የሚባል ረዥም ደግፎ መረጃውን እንድንለይ የተለያዩ የአቅም ግንባታ ስራዎችን እንድንሰራ ለፈጻሚና አስፈጻሚ አካላት፣ ለአመራር፣ ለባለሙያዎች፣ ለተለያዩ አደረጃጀቶች ስልጠና እንድንሰጥ እድል ሰጥቶናል። ይሄ በመሆኑ 2016 ላይ ከነበረው የምዝገባ አፈጻጸም በ5 ወይም ከ4 በላይ እጥፍ ማሳደግ ማለት ትልቅ ለውጥ ነው። በነገራችን ያውም ደግሞ ይታወቃል በክልላችን እንቅፋቶች አሉ፣ የጸጥታ ችግር አለ። ያ ሁሉ ባለበት ያመጣነው ውጤት በጣም የተሻለ ነው።